ሰበር ዜና። በዚህ ሰዓት የተከሰቱ አዳዲስና ዋና ዋና ዜናዎች። በናይጄሪያ በተከሰተ የእርስ በርስ ጦርነት በሺዎች የሚቆጠሩ ዜጎች በቦምብ ጥቃት መገደላቸው ተነገረ። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ የተከሰተው ጦርነት ወደ ተለያዩ አጎራባች ሀገራት እየተስፋፋ መሆኑ ተነገረ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን የማያዳግም ማስጠንቀቂያ አስተላለፉ። ክቡራን የቻናላችን ቤተሰቦች በአሁኑ ሰዓት የደረሱን እነኝና የሚከተሉትን ዋና ዋና ዜናዎች ወደ እናንተ እያደረስኩ ያለውን ይሰምሮ ነኝ። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። ምክንያቱም ሰብስክራይብ ስታደርጉ በቀጣይ የማቀርባቸው አዳዲስና ቁም ነገር አዘል መረጃዎች ቀጥታ በስልካችሁ አማካኝነት የማሳወቂያ ምልክት ይደርሳችኋል ማለት ነው። እንዲሁም ላይክ ኤንድ ሼር እያደረጋችሁ አበረታቱን። በናይጄሪያ በተከሰተ የእርስ በርስ ጦርነት በሺዎች የሚቆጠሩ ንጹሐን ዜጎች በቦምብ ጥቃት መገደላቸው ተነገረ። በግጭቱ መነሳሳት ዋና ተጠርጣሪዎች አንደኛ ቦኮ ሃራም፣ ሁለተኛ ISWAP እና የመንግስት ሰራዊት ናቸው ተባለ። የግጭቱ ዋና ምክንያቶች ደግሞ ሃይማኖታዊ ስርዓትና አይዲዮሎጂ፣ ቦኮ ሃራም ዌስተርን ኤዱኬሽን ኢዝ ፎርቢድን በማለት የሚኮንኑ ታጣቂ ኃይሎች እንዲሁም ደግሞ ሸሪያ ወይም ደግሞ ኢስላሚክ ለው መመስረት የሚፈልጉ አካላት እንደሆኑ ይህ ከመንግስት ጋር ቀጥታ የሚጋጭም ነው ተብሏል። ሌላኛው ድህነትና ስራ አጥነት ወጣት መብዛት ነው። ሰሜን ናይጄሪያ በጣም ደሃ ሀገራት ከመሆኗ የተነሳ ስራ አጥ ወጣቶች ይበዙባታል። በዚህ የተነሳ ወጣቶች ወደ አሸባሪ የታጠቀ ኃይል ጋር በመቀላቀል የሀገሪቷን ስርዓት በኃይል ለመናድ ይሞክራሉ። ሶስተኛው የመንግስት ድክመት ወይም ደግሞ ዊክ ገቨርንመንት ነው። ይህ ላክ ኦፍ ጉድ አድሚኒስትሬሽን ልፍስፍስ የሆነ የደህንነት ስርዓት ወይም ደግሞ ሙስና ኮራፕሽን መኖሩ በእነዚህና ሌሎች ምክንያቶች ጦርነቱ ከክልል አልፎ ወደ ጎረቤት ሀገራት እየተስፋፋ ይገኛል። እስከ አሁን ድረስ የቦምብ ጥቃት እንደቀጠለ ሲሆን የሱቅ ገበያዎች፣ ሆስፒታሎች እና የተለያዩ ካምፓኒዎች እየወደሙና በሺህ የሚቆጠሩ ሰዎች ሲሞቱ ከ2 ሚሊዮን በላይ ሰዎች ደግሞ ተፈናቅለዋል ነው የተባለው። አሁን ጦርነቱ ከናይጄሪያ አልፎ ወደ ኒጀር፣ ቻድ እና ካሜሮን እየተስፋፋ ሲሆን እነኚህ ሀገራት ድንበር መቆጣጠር አልቻለም ሲሉም ተናግረዋል። ወደ ሁለተኛው ጦርነት ስናልፍ ሪፐብሊክ ኦፍ ኮንጎ ግጭት ነው። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያለው ግጭት ለዓለም የሚያስፈራ እና ከባድ ማዕበል እንደሆነ መረጃዎች ያመለክታሉ። ለዚህ ጦርነት ዋና ተዋናዮች የመንግስት ሰራዊት፣ M23 ግሩፕ ሪቤል እና የድንበር ሀገራት ለምሳሌ ሩዋንዳ ይጠቀሳሉ ማለት ነው። ዋናው የጦርነቱ ምክንያት ደግሞ ኮንጎ በብዙ የተፈጥሮ ሀብት የበለጸገች ሀገር ስለሆነች ከነዚህም ኮንጎ ናቹራል ሶስ፣ ጎልድ፣ ኮባልት እና ኮተን ወይም ደግሞ የሞባይል ማምረቻ መሳሪያዎች ይገኙበታል። ለኮንጎ ሰላም ማጣት ዋና ጠላት ከሆኑት ሀገራት ሩዋንዳ እና ኡጋንዳ ናቸው። ይህ ጦርነት አፍሪካ ወርልድ ዋር ተብሎ ይጠራል። ምክንያቱም በጦርነቱ ብዙ የአፍሪካ ሀገራት ተሳትፎበታል። ሚሊዮኖች ሰዎች ሞተዋል። 5 ሚሊዮን ሰዎች ተፈናቅለዋል። ከባድ የተባለ የሰብአዊ ቀውስ ክስተትም ተስተውሏል። ወደ ዋናውና የመጨረሻው ዜና ስናመራ በኢራን አሜሪካና እስራኤል መካከል ባለው ጦርነት ነው። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ 15 የሚጠጉ ነጥቦችን የያዘ ለስምምነት የሚያበቃ መልእክቶችን መላኩ ይታወቃል። ነገር ግን ኢራን በበኩሏ ጦርነቱ የሚያበቃው ራሴ ሶስትና የራሴ ቅድመ ሁኔታዎችና ጥያቄዎች ሲሟሉ ብቻ ነው የሚል መልስ ሰጥታለች። ቻናል 12 የተባለው የእስራኤል የቴሌቪዥን ጣቢያ ግን በትራምፕ እቅድ ውስጥ የተካተቱ ናቸው ያላቸውን የሚከተሉ ነጥቦችን አስቀምጧል። አንደኛ፣ የኢራን የሚሳኤል በመጠንና በሚደርስበት ርቀት ውስን እንዲሆንና ራስ ለመከላከል ላይ ብቻ እንዲውል ማድረግ ሲቻል። ሁለተኛ፣ የሆርሙዝ ወሽመጥ ክፍት እንዲሆንና ነፃ የባህር ቀጠና እንዲሆን ማድረግ። ሶስተኛ፣ ምንም አይነት የኒውክሌር ቁስ በኢራን ውስጥ እንዳይዳበር የዳበሩትም ለዓለም አቀፍ ተቋም እንዲሰጡ። አራተኛ፣ ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን ፈጽሞ ላለመሞከር ቃል እንድትገባ። አምስተኛ፣ የተከማቹ የኒውክሌር ቁሶችን በሙሉ ማውደም ሲቻል። ስድስተኛ፣ ኢራን በቀጠናው ያሉ ታጣቂ ቡድኖች መረዳትና ማስታጠቅ እንድታቆም። ሰባተኛ፣ በኢራን ውስጥ የሚከወኑ የኒውክሌር መርሃ ግብሮች ግልጽና ዓለም አቀፍ ቁጥጥር እንዲደረግባቸው። ስምንተኛና የመጨረሻው በናታንዝ፣ ኢስፋሃንና ፎርዶ የሚገኙ የኒውክሌር ተቋማት ስራ እንዲቆሙና እንዲወድሙ ሲደረግ ብቻ ነው በማለት ዋና ዋና ነጥቦችን ዘርዝረው አቅርበዋል። በዚህ እቅድ ውስጥ ኢራን የሚከተሉ ድጋፎች ከስምምነቱ የምታገኝ ይሆናል። ኢራን ቡሼር ውስጥ ለኤሌክትሪክ ማመንጫነት ለምታካሄደው የኒውክሌር ግንባታ አሜሪካ ድጋፍ ታደርጋለች።
በኢራን ላይ የተጣሉ ሁሉም ማዕቀቦች እንዲነሱ ይደረጋሉ። አዲስ ሊጣሉባት የሚችሉ ማዕቀቦችም ይቀራሉ። በተጨማሪም በሁለቱ ወገኖች መካከል ድርድር በሚደረግበት ጊዜ ለ1 ወር የሚቆይ የተኩስ አቁም ይኖራል ተብሏል። ነገር ግን ከዋይት ሀውስ እስካሁን ምንም አይነት ዝርዝርም ሆነ ማረጋገጫ እንዳልተሰጠ ይነገራል። ይህ በእንዲህ እንዳለ ኢራን ምላሽ ሰጥታለች። የኢራን መንግስት በፕሬዝዳንት ዶናልድ ትራምፕ በኩል የቀረበውን ድርድር እቅድ ውድቅ አድርጋለች። ኢራን ጦርነቱን የሚያበቃው ራሴ ስወስንና የራሴ ቅድመ ሁኔታዎች ሲሟሉ ነው ብላለች። ኢራን መሟላት ያለባቸው ያለቻቸው የሚከተሉት ቅድመ ሁኔታዎች ናቸው። አንደኛ፣ በጠላት የሚፈጸመው ወረራና ግድያ ሙሉ ለሙሉ መቆም ሲቻል። ሁለተኛ፣ ጦርነቱ በድጋሚ በኢራን ላይ እንደማይከፈት የሚያረጋግጥ አስተማማኝ ሁኔታ መፍጠር ሲቻል። ሶስተኛ፣ የተረጋገጠና በግልጽ የሚታወቅ በጦርነቱ ለደረሰው ጉዳትና ካሳ መክፈል ሲቻል። አራተኛ፣ በቀጠናው ቡድኖች ላይ የተከፈቱት ሁሉም ጦርነቶች እንዲቆሙ ማድረግ ሲቻል። አምስተኛ፣ ኢራን በሆርሙዝ ሰርጥ ላይ ያላት መብትና ሉዓላዊነት ዓለም አቀፍ እውቅና መስጠት ሲቻል። እነኝና መሰል ድርጊቶች ወይም ደግሞ ጥቅሞች ለኢራን መከበር ሲቻል ኢራን በስምምነቱ ድርድር ውስጥ ትካተታለሁ ስትልም ጠይቃለች። ክቡራን የቻናል ቤተሰቦች እስካሁን እናንተ ጋር የነበርኩኝ የሰምሮ ነኝ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ በቀጣይ ታማኝና አዳዲስ መረጃዎች እስከምንገናኝ መልካም ተመኘው።